አሰላም አለይኩም ሰላም ለእናንተ ይሁን ውድ ቤተሰቦች ሁላችሁ ባያላችሁበት ሰላም መኝላችኋለሁኝ። ዛሬ ደግሞ ይዤ የመጣሁት ያው ረመዳን ከመግባቱ በፊት ቀደም ብዬ አንዳንድ ስናኮች ለረመዳን የሚሆኑ ነገሮችን ወደ እናንተ ይዤ ለመቅረብ አስቤያለሁኝና የዛሬው ይዤላችሁ የመጣሁት እንደምታዩት እዚህ ጋር አበባ ጎመን አለኝ። ይሄኛው ደግሞ የድንብላል ቅጠል ነው እና ሹፋን አረግበታለሁኝ አጃ ኦሊቭ ኦይል ትንሽ አረግበታለሁኝ። ከዛ ነጭ ሽንኩርት የተፈጨና ምንድነው ጨው አረግበታለሁ ማለት ነው። ከፈለጋችሁም ደግሞ ቺዝ ማድረግ ትችላላችሁ። እኔ ያው ዝም ብዬ አቅርቤዋለሁ እንጂ አልተጠቀምኩትም። እና አሰራሩ በጣም ቀላል ነው። መጀመሪያ ሁሉንም በደንብ እናጥባለን። ከዛ እንቆራረጣለን ማለት ነው። አበባ ጎመኑን በደንብ ከቆራረጥኩኝ በኋላ ኩዝባራ ማለት ያው በአረብኛ ነው። የድንብላል ቅጠሉ ጋር አብሬ ከትፍና አጃውን እያደረኩኝ በደንብ ፈጨዋለሁ ማለት ነው። ከፈጨሁት በኋላ በደንብ ውሃውን ጭምቅ አድርጌ አውጥቼ ከእንደገና ደግሞ ኦሊቭ ኦይሉንና ነጭ ሽንኩርቱን ትንሽ ጨው ከዛ ደግሞ ከፈለጋችሁ ዝም አድርጋችሁ አንድ ላይ ሁሉንም አቀላቅላችሁ በደንብ እሽት ታረጉትና በደንብ እሽት ካረግነው በኋላ ከዛ ውሃ ካለውም ጭምቅ እያደረግን እናወጣዋለን ማለት ነው። ሁሉንም አንድ ላይ አድርገን ማለት ነው። ጨውንም ዘይቱንም ሁሉንም እናስገባበታለን እና ባጃው መተክ የፈለጋችሁ መጠቀም ትችላላችሁ። ካላጃም ካረጋችሁት ግን ያው ብዙም እንትን አይልም፣ እንደዚህ አያያዝላችሁም። ግን አጃውን መርጨዋለሁኝ ለምን ጤነኛም ስለሆነ በማለት ነው። እናንተ ግን የፈለጋችሁት ነጭ ዱቄትን ማድረግ ትችላላችሁ፣ እንቁላልን ማስገባት ትችላላችሁ። እንትን ደግሞ ነጭ ዱቄት ከዛ ደግሞ ዳቦ አለ አይደለ እንትን ያለው ዳቦ የደረቀ ዳቦ ዱቄቱ ያንን ማድረግ ትችላላችሁ እንዲያያዝላችሁ ማለት ነው። እና እንደምታዩት አሁን በትልቁ እንደዚህ ከትፈውና ከዛ ያው በመፍጫ ነው መፈጫው አንድ ላይ ከሁሉም እያደረኩኝ ካጃውም ከኩዝበራውም አድርጌ አንድ ላይ እፈጨዋለሁ ማለት ነው። እና ቀለል ያለ ለረመዳን ብናዘጋጀው በተለይ ውጭ የምንኖር እንደዚህ ብትሞክሩት በጣም ተወዱታላችሁ። ኩዝበራው በቃ የሆነ ጣዕሙ በጣም ነው የሚቀይረው የአበባ ጎመኑን። የአበባ ጎመን ጣዕሙ ያው እንደምታውቁት ያና አንዳንድ ሰው ይወደዋል፣ አንዳንድ ሰው አይወደውም። ግን ያው የምትወዱት ከሆነ በኩዝበራ ጋር ደግሞ በጣም ነው የሚጣፍጠው። ነጭ ሽንኩርትም ከፈለጋችሁ ፍሬሽ ማድረግ ትችላላችሁ፣ ከፈለጋችሁ ፓውደሩን ማድረግ ትችላላችሁ ማለት ነው። የምትፈልጉትን መጠቀም ትችላላችሁ። በረመዳን በአሳምቡሳ ምትክ አንዳንድ ጊዜ ብንጠቀመው በጣም ጠቃሚ ነው። ቀለል ያለ ያኔ ለጨጓራችንም ቀለል ያለ ይሆናል። በጣምም ጥቅም አለው ማለት ነው። ዘይት የበዛበትና የተጠበሰ ነገር ከመብላት እንደዚህ ቀለል ያለ ነገር አንዳንድ ጊዜ ብንጠቀም ጥሩ ነው። እና ሞክሩት ብዬ መክራለሁኝ። ሌላም ደግሞ የምትፈልጉት ነገር ካለ ቪዲዮ የሚሰራላችሁ ብትነግሩኝ እሰራለሁኝ። እኔ ባለፈው አመት የአሳምቡሳ ቂጣ አሰራር ማጠቀላለል እና ምን እንደምናስገባበት ሁሉንም በዝርዝር ሰርቻለሁኝ ባለፈው አመት። ያን እየገባችሁ እዩት፣ አበረታቱኝ። እና ብዙ ሰው አይቶታል ያንን ቪዲዮ እና ያንን ተመልከቱት። ቲክቶክ ላይ አድርጌዋለሁኝ፣ ዩቲዩብ ላይ ቲክቶክ ላይ ብዙም አልታየ፣ ግን ዩቲዩብ ላይ በጣም ታይቷል። ሁላችሁም ደግሞ ሼር እያደረጋችሁ አበረታታችሁኝ ከዚሁ በጣም አመሰግናለሁ ማለት ነው። እና ከሀ እስከ ፐ ስለ አሳምቡሳ በደንብ ያንን አሳምቡሳ የምትፈልጉ ሰዎች ያንን እዩት። እና አሁን እንደምታዩት እንደዚህ በደንብ አድርጌ ፈጭቸዋለሁኝ ማለት ነው። እንደዚህ በደንብ ድቅቅ ብሎ ተፈጭቷል። እና አጃውን ገብስ አይደለም አጃ ኩከሩን አንድ ላይ ስንፈጨው ትንሽ እንትን ይላል ማለት ነው። ዝም ብለን ከምናደርገው አንድ ላይ ስንፈጨው ይዋሃዳል። ትንሽ እንደምታወጣው ልክ እንደ ዱቄት ሆኗል ማለት ነው። ግን አሁን በደንብ ሳሸው ውሃውም ይወጣልኛል ማለት ነው። ውሃ ካለው
እና ሞክሩት። በጣም በጣም ነው የምትወዱት። እናንተ እንኳን ባትወዱ የሚወድ ሰው ካለ የአበባ ጎመን የሚወድ ሰው ካለ ሸር አድርጉት። በጣም ብዙ ሰዎች ሞክረውት እኔ ጋር ጓደኛ ዘመድ ብዙ ሰው በቃ በጣም ነው የወደዱት ማለት ነው። እና ቅልል ያለ ነው በቃ ይበላችሁም አይመስላችሁም። ዘይት አልበዛበት። ጣዕሙ ደግሞ የአበባ ጎመን ብዙ ጊዜ ጣዕሙ ሰው እንትን አይለውም። ግን በቃ ኩዝበራ ጋር እንደዚህ ምንድነው ሶሪ ድንብላል ቅጠሉ ጋር ስናደርገው ጣዕሙን በጣም ነው የሚቀይረው። እና ሞክሩት ትወዱታላችሁ። እና እንደምታዩት አሁን እንደዚህ ውሃውን ጭምቅ አወጣዋለሁ ማለት ነው። ግን እኔ ያው ኩከር ስላስገባሁበት ብዙም ውሃ የለውም። እና ይሄንን ከጨረስኩኝ በኋላ ያው ኦሊቭ ኦይል አደረግበታለሁ። ዘይቱን የወይራ ዘይት ትንሽ እና ትንሽ ነጭ ሽንኩርት የተፈጨ እና ጨው አድርጌ በደንብ አዋህደዋለሁ ማለት ነው። እናንተ ከፈለጋችሁ ነጭ ሽንኩርቱን ፍሬሽን ብታደርጉት ያኔ በጣም ጣዕሙ ቆንጆ ይሆናል ማለት ነው። እና ካሁን በኋላ ያው እንደዚህ በደንብ ካሸሁት በኋላ እንትን የምሰራበት አለ። ያው ቅርጽ እያስያዝኩኝ ሲኒያ ላይ አድርጌ ኦቨን ውስጥ ነው የማስገባው ማለት ነው። እኔ የተጠቀምኩት ፈላፍል የምሰራበትን እቃ ነው የተጠቀምኩት ማለት ነው። በዛ ነው ክብ ክብ አድርጌ የሰራሁት። ከፈለጋችሁም ደግሞ 3 ማዕዘን እቃ ካላችሁ 3 ማዕዘን አድርጉት አሳምቡሳ እንዲመስል ማለት ነው። እና እስኪ በአሳምቡሳም ደግሞ እሞክረዋለሁ። 3 ማዕዘን ስለሌለኝ ነው እኔ ያንንም ለመስራት እሞክራለሁኝ ፈልጌ ማለት ነው። እና ያው የአሁን ረመዳንን ጤነኛ በሆነ መንገድ ሁላችንም በተቻለ መጠን ጤነኛ ምግቦችን እየተመገበን ኢባዳችንን ጾማችንን ኢንሻአላህ የምናሳልፋለን ያድርገን ሁላችንንም። እና ያው በቃ ቪዲዮውን እስከመጨረሻ እዩት። እኔ ከዚሁ ልሰናበታችሁ። ሁላችሁም ቪዲዮውን የምትመለከቱ ላይክ ሼር የምታደርጉልኝ ሁላችሁንም ከልብ አመሰግናለሁኝ። አላህ ያክብርልኝ። እና ለመጀመሪያ ጊዜያችሁ ከሆነ ደግሞ ሰብስክራይብ ማድረግ እንዳትረሱ እና ኮሜንት ጻፉልኝ። ስለ ቪዲዮ አስተያየት የምትፈልጉት ነገር ካለ ጽፉልኝ። እኔም በረታታለሁ ቪዲዮ መስራትም እንትን ይኖረኛል ማለት ነው። ኢንሻአላህ ለሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ አላህ በሰላም አላህ ያገናኘን። ሀገራችንን አላህ ሰላም ያደርግልን። ወገኖቻችን ዘመዶቻችን በሄዱበት በዋሉበት በኸይሩ ለው በሰላም የሚገቡ አላህ ያድርጋቸው። ሀገራችንን ሰላም አድርጎ እኛንም አረጋግቶ ሰላም ያለት ሀገር አላህ ያደርግልን ያ ረብ። አሰላሙ አለይኩም።